ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። በነዳጅ እጥረት ምክንያት ሀገር አቋራጭ የህዝብ ጉዞዎች እየታጠፉ መሆኑን የተሽከርካሪ ማህበራት ገለጹ። በናፍጣ እጥረት ምክንያት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ እንደሆነ ማህበራትና ተጠቃሚዎች እንደተናገሩ ቢቢሲ አማርኛ ዘግቧል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት ሀገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40% መቀነሳቸውን ለቢቢሲ ገልጿል። 38ኛ ቀኑን የያዘው የኢራን ጦርነት በነዳጅ አቅርቦት መስተጓጎልና በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱን መንግስት አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያመላክተው ከኢትዮጵያ የነዳጅ ናፍጣ አቅርቦት ውስጥ 60% ይገባ የነበረው ኢራን ሆርሙዞች መጥን በመዝጋቷ ምክንያት የነዳጅ ምርቷን ማጓጓዝ ካልቻለችው ኩዌት ነው። ይህንን ተከትሎ በቀን በአማካይ 9.1 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣ አቅርቦቱ በ50% ገደማ ቀንሶ 4.5 ሚሊዮን ሊትር መድረሱን ሚኒስቴሩ ዶክተር ካሳሁን ጎፌ ባለፈው ሳምንት አስታውቀዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ዕለታዊ የማደያዎች ነዳጅ ዋጋ ስርጭት መረጃ እንደሚያሳየው በከተማዋ ካሉ 120 ነዳጅ ማደያዎች ውስጥ ዛሬ ሰኞ መጋቢት 28 2018 ዓ.ም ላይ ናፍጣ ያላቸው 26ቱ ብቻ ናቸው። በአንጻሩ 65 የአዲስ አበባ ነዳጅ ማደያዎች ቤንዚን አላቸው። ይህ ሁኔታ ነጭ ናፍጣ የሚጠቀሙት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኑ ዘሩ ለቢቢሲ ተናግረዋል። የኢራን ጦርነት ከመጀመሩ አስቀድሞ የነዳጅ አቅርቦት ትንሽ እንደነበር የሚናገሩት ፕሬዝዳንቱ ከጦርነቱ በኋላ ተባብሶ ቀጥሏል ብለዋል። ተሽከርካሪዎች ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ መሆኑንም ጠቅሰዋል። ኢራን ጦርነቱን ለማቆም ለአሸማጋዮች ምላሽ ማዘጋጀቷን አስታወቀች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ የእስራኤል፣ አሜሪካና የኢራን ጦርነትን ለመቋጨት እየሰሩ ላሉ አሸማጋዮች ቴህራን ምላሽ ማዘጋጀቷን ተናገሩ። ይህ የኢራን አስተያየት የመጣው ሮይተርስ የዜና ወኪል በስም ያልጠቀሳቸው ምንጮች ፓኪስታን ጦርነቱን ለማስቆም አዲስ እቅድ በመንደፍ ቁልፍ ሚና እየተጫወተች ነው የሚል ዘገባ ካወጣ በኋላ ነው። የኢራን ይፋዊ የዜና ወኪል እስማኤል ባጋሂን ጠቅሶ እንደዘገበው በአሸማጋዮች በኩል የቀረበው የ15 ነጥብ የአሜሪካ የሰላም እቅድ በምንም መልኩ ለኛ ተቀባይነት የለውም ብለዋል። ቃል አቀባዩ አክለውም ግጭቱን ለማቆም የሚረዱ ድርድሮች ፕሬዝዳንት ትራምፕ የሆርሙዝ ባህረ ሰላጤ ካልተከፈተ በኢራን የሲቪል መሰረተ ልማቶች ላይ ጥቃት ሰነዝራለሁ በማለት ከሰነዘሩት ማስፈራሪያና የጦር ወንጀል የመፈጸም ዛቻ ጋር አብረው የማይሄዱ መሆናቸውን ገልጸዋል። ቃል አቀባዩ ይልቁንም በራሳችን ፍላጎትና ግምገማ ኢራን አቋሟን የምታሳውቅበት ሰነድ አጠናቅራለች ብለዋል። ጦርነቱን ለመቋጨት ያለሙ ድርድሮች የጦር ወንጀል ለመፈጸም በማስጠንቀቂያና በዛቻ የተሞሉ ናቸው ሲሉ ለፕሬዝዳንት ትራምፕ ማስጠንቀቂያ ምላሽ ሰጥተዋል። ከመጀመሪያው ጀምሮ ምን እንደምንፈልግና እንዲታለፉ የማንፈቅዳቸው ቀይ መስመሮች ምን እንደሆኑ እናውቃለን። እናም አሁንም አቋማችን ግልጽ ነው። ይህ ንግግር ከተጀመረበት ቅጽበት አንስቶ መልሶቻችን ዝግጁ ነበሩ በማለት ኢራን የራሷን ምላሽ ማዘጋጀቷን ጠቁመው ጊዜው ሲደርስ ዝርዝሩን እናሳውቃለን ሲሉ አክለዋል። ሮይተርስና አክሲዮስ የተኩስ አቁም እቅድ ለአሜሪካና ለኢራን መቅረቡን ዘግበዋል። የሮይተርስ አንድ ስማቸው ያልተጠቀሰ ምንጭን ጠቅሶ እንደዘገበው አሜሪካን ከዚህ አደገኛ አፋፍ ለመመለስ አወያዮች በአዲስ እቅድ ላይ እየሰሩ ሲሆን በዚህ ውስጥ ፓኪስታን ግንባር ቀደም ሚና እየተጫወተች ነው። የአክሲዮስም የተኩስ አቁም ስምምነት ላይ ለመድረስና ጦርነቱን በዘላቂነት ለማቆም የሚረዱ ጥረቶችን አስመልክቶ ዘገባ አውጥቷል። ኢራን ለዚህ እቅድ የምትሰጠው ምላሽ እስካሁን ግልጽ አይደለም። ይሁን እንጂ የትራምፕን የእጅ መስጠት ንግግሮችና እንደ ትዕዛዝ የሚቆጠሩ የስምምነት ነጥቦች እንደማትቀበል በተደጋጋሚ ገልጻለች። ጥያቄው ግን ይህ እቅድ ትራምፕ ልክ እንደ መጋቢት ወር መጨረሻ እንዳደረጉት ሁሉ አቋማቸውን አለሳልሰው ለሰላም እቅዱና ለራሳቸው ተጨማሪ ጊዜ እንዲሰጡ ለማድረግ ይችሉ ይሆን የሚለው ነው። እንደ ዘገባዎቹ ከሆነ የቀረበው እቅድ 2 ደረጃዎች አሉት። እቅዱ አፋጣኝ ተኩስ አቁም ስምምነት የሚል ሲሆን ከተኩስ አቁም ስምምነቱ በኋላ የተጠናከረ ስምምነት ይከተላል። የአሜሪካዊ ዜና ምንጭ ከአክሲዮስ አደራዳሪዎች የ45 ቀን የተኩስ አቁም ስምምነት ላይ መምከራቸውን ጠቁሟል። እንደ አክሲዮስ ከሆነ በድርድሩ ፓኪስታን፣ ግብጽና ቱርክ እየተሳተፉ ሲሆን የፓኪስታን የጦር አዛዥ አሲም ሙኒር ምሽቱን ሙሉ ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር መረጃ ሲለዋወጡ እንደነበር ሮይተርስ የዜና ወኪል አክሏል። አንድ
የኢራን ከፍተኛ ባለስልጣን የሆርሙዝ ወሽመጥ መክፈት የጊዜያዊ የተኩስ አቁም ስምምነቱ አካል መሆኑን ውድቅ አድርገዋል። የድርድር ወሬዎች እየተሰሙ ያሉት ፕሬዝዳንት ዶናልድ ትራምፕ ኢራን ሆርሙዝን እንድትከፍት እስከ ማክሰኞ ቀነ ገደብ መጣላቸውን ተከትሎ ነው። የተኩስ አቁም እቅዱን በተመለከተ የኢራንና የአሜሪካ ባለስልጣናት አስተያየት እየተጠበቀ ነው። አዲሱ የተኩስ አቁም ስምምነት ከዚህ ቀደም ያልተሳኩትን የስምምነት እቅዶች ለአብነትም ባለ 15 ነጥቡን የአሜሪካ የስምምነት ሀሳብ ምን ያህል እንደሚያንጸባርቅ አይታወቅም። በጦርነቱ በርካታ ጥቃቶች እየተፈጸመባቸው ያሉት የባህረ ሰላጤው ሀገራት በዚህ ስምምነት እንዴት እንደሚታዩም የሚታወቅ ነገር የለም። የኢራን መንግስት ተቃውሞን ለመግታት የሞት ቅጣትንና ሌሎች ስልቶችን እንደሚጠቀም ተገለጸ። ኢራን በጥር ወር ከተቀሰቀሰው ተቃውሞ ጋር በተያያዘ በተመሰረተበት ክስ ሌላ ግለሰብ በሞት መቅጣቷን አስታውቃለች። ከኢራን አብዮታዊ ዘበኛ ጋር ግንኙነት ያለ የታስኒም የዜና ወኪል እንደዘገበው አሊ ፋሂም የተባለው ግለሰብ በቴህራን በሚገኝ ወታደራዊ ተቋም ውስጥ በመግባት ሞተር ብስክሌቶችን ለማውጣት ሞክሯል በሚል ተከሷል። ሪፖርቱ አክሎም ፋሂምን ጨምሮ ሌሎች ሰዎች በቦታው ላይ እሳት የለኮሱ ቢሆንም ግለሰቡ በእሳት ውስጥ ተከቦ ያለ በቁጥጥር ስር መዋሉን ገልጿል። ጦርነቱ ከጀመረበት ጊዜ አንስቶ የኢራን መገናኛ ብዙሃን በተለያዩ የሀገሪቱ ክፍሎች የሚካሄዱ ዕለታዊ ስርዓቶችን እየዘገቡ ይገኛሉ። በቁጥጥር ስር ከዋሉት መካከል አብዛኞቹ ከተቃዋሚ ሚዲያዎችና ከውጭ የስለላ ተቋማት ጋር በመተባበር የተጠረጠሩ ሲሆን ከመንግስት ሀሳብ የሚወጡ አካላትም ከባለስልጣናት ጥብቅ ማስጠንቀቂያ እየተሰጠ ነው። ባለፈው ጥር ወር ላይ የታዩት መጠነ ሰፊ የጸረ መንግስት ተቃውሞዎች አሁን ላይ ምልክታቸው አይታይም። በአሜሪካ የሚገኘው ሂውማን ራይትስ ዎች በዚህ ወር ብቻ ቢያንስ 6508 ተቃዋሚዎች መገደላቸውንና 53000 የሚሆኑ ሰዎች ደግሞ መታሰራቸውን ባወጣው መግለጫ አስታውቋል። በዋና ከተማዋ ቴህራን የሚገኙ ነዋሪዎች እንደገለጹት ማታ ማታ ከሚሰሙት የድብደባና የፍንዳታ ድምጾች በተጨማሪ ሰዎችን እንቅልፍ የሚነሱ ድምጾች በየዕለቱ ይለቀቃሉ ብለዋል። ይኸውም የእስላማዊቷ ሪፐብሊክ ሰንደቅ ዓላማ የያዙና በድምጽ ማጉያ የሚታጀቡ የጥበቃ ኃይሎች በየጎዳናው የሚንቀሳቀሱ ሲሆን ይህም በዜጎች ላይ የማያቋርጥ የቁጥጥር ስሜት ለማሳደር የሚደረግ ጥረት ነው። ከዚህ በተጨማሪ መንግስት ሌሎች የተቃውሞ መከላከያ ስልቶችም ተግባራዊ እያደረገ ሲሆን ከነዚህም መካከል በከተሞች ውስጥ የሚታዩ የፍተሻ ጣቢያዎች መበራከት፣ የኢንተርኔት አገልግሎት መቋረጥ፣ ለነዋሪዎች የሚላኩ የጅምላ የጽሁፍ ማስጠንቀቂያዎች ይገኙበታል። እነዚህ እርምጃዎች የሰዎችን ግንኙነት በመገደብ ተቃውሞዎች እንዳይደራጁና እንዳይስፋፉ እያደረጉ ነው። ጦርነቱ ከተጀመረ ወዲህ ባለስልጣናትና የመንግስት ቴሌቪዥን በጥር ወር የተቃውሞ ሰልፎች በነበሩባቸው ዋና ዋና አደባባዮች ላይ በየምሽቱ መንግስትን የሚደግፉ ሰልፎች እንዲካሄዱ እያበረታቱ እንደሚገኙ ቢቢሲ ዘግቧል። የታስኒም ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኩርድ ሚሊሻዎች አማካኝነት ለኢራን ተቃዋሚዎች በርካታ የጦር መሳሪያዎችን ልከናል በማለት የሰጡትን መግለጫ ጠቅሷል። የኢራን ባለስልጣናትም ቀደም ሲል አሜሪካና እስራኤል ተቃዋሚዎቹን እየደገፉ ነው ሲል መክሰሳቸው ይታወሳል። ጦርነቱ ከፌብሩዋሪ 28 ጀምሮ እስካሁን ድረስ ባለው ጊዜ ውስጥ ኢራን ቢያንስ 14 የፖለቲካ እስረኞችን በሞት መቅጣቷን ሪፖርቶች ይጠቁማሉ። ሌሎች በርካታ እስረኞችም የሞት ቅጣት ስጋት ተጋርጦባቸዋል። የሰብአዊ መብት ተሟጋቾች ሰሞኑን የፖለቲካ ዓላማ ያላቸውን የሞት ቅጣቶች በከፍተኛ ሁኔታ እየጨመሩ መሆናቸውን በማሳሰብ ማስጠንቀቂያ እየሰጡ ይገኛሉ። እስራኤል የሂዝቦላን አመራር ለመግደል በፈጸመችው ጥቃት በስህተት ቡድኑን የሚቃወም ፖለቲከኛ ተገደለ። እስራኤል እሁድ ዕለት በሊባኖስ የሂዝቦላን አባል ለመግደል ባደረገችው ሙከራ በስህተት ቡድኑን አጥብቆ የሚቃወም ከፍተኛ የፖለቲካ ቡድን መሪ ተገደለ። በጉዳዩ ላይ የእስራኤል የመከላከያ ሰራዊት ለቢቢሲ በሰጠው ምላሽ ጥቃቱ የታሰበውን ኢላማ መግደል እንዳልቻለ ገልጾ በሲቪሎች ላይ ለደረሰው ጉዳት መጸጸቱን ገልጿል። በአብዛኛው ክርስቲያኖች በሆኑ ግለሰቦች የተዋቀረው የሊባኖስ ኃይሎች ፓርቲ በአንድ የመኖሪያ ህንፃ ላይ የተፈጸመው ጥቃት የፓርቲው ከፍተኛ አመራር ፒየር ሙኡዋድን እና ባለቤቱን ፍላቪያን እንደገደለ አስታውቋል። የመኖሪያ ህንፃው የሚገኘው ከቤሩት በስተ ምስራቅ በምትገኘው ኦይን ሳዴ በምትባል በአብዛኛው የክርስትና እምነት ተከታዮች መኖሪያ በሆነች ከተማ ነው። የሊባኖስ የጤና ሚኒስቴር ጥቃቱ አንድ ወንድና 2 ሴቶች እንደገደለ አስታውቋል። የአካባቢው ከንቲባ ሟቾች ይኖሩ የነበረው ከኢላማው በታች ባለ አንድ ፎቅ ውስጥ ነበር ብለዋል። የእስራኤል መከላከያ ሰራዊት በርካታ የማይመለከታቸው ግለሰቦች በጥቃቱ ምክንያት ጉዳት እንደደረሰባቸው መመልከት ችለናል ብሏል። የሊባኖስ ኃይሎች ፓርቲ ፒየር ሙዋድ ተዋጊም ሆነ ወታደራዊ ኢላማ አልነበረም ካለ በኋላ ከአሰቃቂው ጥቃት በፊት ከቤተሰቡ ጋር የትንሣኤ በዓልን እያከበረ እንደነበር ተናግሯል። ፓርቲው ሂዝቦላን አውግዞ ጥቃቱ የተከሰተው ወታደራዊ ግጭቶች ወደ መኖሪያ መንደሮች ዘልቀው እየመጡ በመሆናቸው ነው ብሏል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።